ሀገር ከቤተሰብ ይጀምራል። ቤተሰብ ደግሞ ከልጆች። ሰላም ጤና ይስጥልኝ ውድ የስኒ ቲዩብ ተከታታዮች፣ ያልተነበቡት ገጾች በሚል ርዕስ የቤተሰብ ጉዳይ ላይ የሚያተኩሩ ፕሮግራሞችን ይዘን መጥተናል። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የኔ ዓላማ ስለነኚህ ስላልተነበቡት ገጾች ነው። እነኚህን ገጾች ማንበብ ካልቻልን የመጽሐፉን ሙሉነት ማወቅ አንችልም። ይሄ ነው። ከግማሽ ላይ ጀምረን ስላነበብን መጽሐፉን ሙሉን መናገር አንችልም። ሌሎቹስ ያልተነበቡት ገጾች ቢነበቡ ኖሮ ምንድን ነው የሚሉት? ያልተነበቡት ገጾች ያልነው ርዕሱን ፕሮግራማችንን ለዛ ነው። ምንድን ናቸው እነኛ ያልተነበቡ ገጾች? እነሱ ባለመነበባቸው ምን አጣን? ምን አገኘን? እዚህ ላይ ነው የምናወራው። አንብበናቸው ቢሆን ሙሉን ደራሲው ሊል ያሰበውን ሁሉ እናውቃለን አይደለ? የገባበት የወጣበትን፣ ምን እንዳጋጠመው፣ እንዴት እንዳለፈው፣ የሰዎቹን ጥንካሬ ማየት እንችላለን። መቼ እነኝን ያልተነበቡትን አንብበን ቢሆን ግን አለፍናቸው። አለፍንና ገጽ 135 ላይ አነበብን። ያልተነበቡት ገጾች ብለን ስንመጣ ልጆችን ከመጀመሪያው ጀምረን እያነበብናቸውን የመጣ ነው ወይስ አሁን እንደጀመርኩት መጽሐፍ ከማልበስ ከማብላት ከማጠጣት የዘለለ ትልቅ ስራ አለ። ትልቅ ስራ አለ ከእኛ ወላጆች። ምን አይነት ልጆች ነው እያሳደግን ያለ ነው? ምን አይነት ልጆች ነው እያፈራን ያለ ነው? ለሀገር የሚጠቅሙ ለሀገር የሚጎዱ። እንግዲህ ስለ ልጆች አስተዳደግ ስናወራ ሁለት የማይረሱ ነገሮች አሉ። ይህ የኔ አመለካከት ነው። የኔ አመለካከት ምንድን ነው? እምነትና ባህል የሌለው ማህበረሰብ አሸዋ ላይ እንደተገነባ ህንፃ ነው ብዬ አስባለሁ። አንድ ማህበረሰብ ጠንካራ የሚያደርገው የሚያጸናው እምነትና ባህል ሲኖረው፣ እምነትና ባህል የሌለው ማህበረሰብ ወዲያው ይፈራርሳል። ምክንያቱም ለሰው ልጅ ዋና አስፈላጊ ነገሮች ናቸው ሁለቱ። ሌሎቹም እንዳሉ ሆነው እምነትና ባህል። የራስህ ባህል ከሌለ፣ እምነት ከሌለ ጸንተ መቆም አትችልም። ጸንተ የምትቆመው ማዕበል እስኪነሳ ነው። መሰረት የለማ። ያ ያስፈልጋል። አሁን እኛ እየተውን የመጣ ነው ማለት ነው። በጣም የሚገራርም ባህል አለ። አሁን አንዳንድ መተው ያለብን ነገሮች ሊኖሩ ይችላሉ እንጂ ሙሉ ለሙሉ እርግፍ አድርገን ትተን የሰው ባህል እንያዝ ስንል እኛ ባዶ ነው የምንሆነው። ለእኛ አልተሰፋም። ያ ባህል የተሰፋው የተሰራው ለሌሎቹ ነው። እኛ የእኛን ስለተውን በአንዴ ነጮችን ሆንን ማለት አንችልም። መምሰል እንኳን አንችልም አይደለም መሆን። ለምን? እኛ የተሰራንበት ባህል አለ ራሱን የቻለ ማሳደግ ማሻሻል የሚገባንን ማሻሻል ተነጋግሮ ይህ ነገር እንደዚህ እንደዚህ እንደዚህ። አሁን ለምሳሌ ሴት ልጅ ግርዛት የሚለውን የአጉላጉል ባዕድ አምልኮችን እነሱ ማስቀረት እንችላለን። ነገር ግን እንዴት በአንዴ ሰለጠንን ብለን ለማውራት እንዴት ቱባ ባህላችንን እንተዋለን? እኛ እኮ የመጠያየቅ ባህል አለ። ቢርብህ የማብላት ሲጠማህ የማጠጣት የባህላችን እኮ ነው። ብቻውን እኮ በር ተዘግቶ የሚበላው እኮ እዚህ አዲስ አበባ ብቻ ነው። ገጠር በርህን አዘጋም፣ ክፍት ነው። ውስጡ እያለ እንኳን በር አይዘጋም። ላይን ያዘ እስኪባል ድረስ በር አይዘጋም። ሲመሽ ሲጨልም ነው የሚዘጋው። እዚህስ የውጭው በር ይዘጋል፣ አንተ የምትኖርበት በር ይዘጋል። መስኮትን በመጋረጃ ግርርድ ታደርጋለህ፣ ዘግተህ ትቀመጣለህ ብቻ። ያ እኛ አይደለም። በአንዴ እዛ ውስጥ ለመግባት ይከብደናል። ስልጣኔው ባልከፋ ግን ከስልጣኔው ጋር እንዴት ነው ባህላችንን የምናስኬደው? ባህላችንን ሳንጥል መቅረት ያለበትን ቀስ እያልን ህብረተሰቡን በማስተማር እያስቀረን በቤት መሄድ እንችላለን። ነገር ግን ሙሉ ለሙሉ የእኛን ጣልና የእነሱን ለመያዝ መታገል ጀመር፣ መሯሯጥ ጀመር። እንዴት አድርገን ነው እነሱ የራሳቸው አላቸው፣ እኛም የራሳችን። እስኪ
ወደኋላ እንመለስ። ለምን የተሰራ ታሪክ አለ። እሱ አሁን ልንሰራው ስለማንችል ወደኋላ ማየት አንፈልግ። አልነበረም ብለን መዝጋት እንፈልግ። ዓለም የሚመሰክርለት ነው። አክሱም ሐውልት ሂዱና እዩት። ዓለም የሚደነቅበት ሰዎች ናቸው የሰሩት። ላሊበላን ሂድና እዩ። ሶፍ ዑመር ዋሻ፣ ሌሎችንም ወደድክም ጠላህም ሰዎች ናቸው የሰሩት። ግን ምን አይነት ሰዎች ናቸው የሰሩት? ባህልና እምነታቸውን ጠብቀው። እያንዳንዱ ዓለም ላይ ያለ ታሪክ ቆም ብለን ማሰብ ከቻልን አሁን ምንድን ነው እኛ ችግሩ? ብሔር ተብሎ የተሰጠን ስም አለ፣ ክርስትና ወይም መለያ ስም ለእያንዳንዳችን ተሰጠን። አማርኛ የሚችለው አማራ ተባለ፣ ኦሮምኛ የሚችለው ኦሮሞ ተባለ፣ ትግረኛ የሚችለው ትግርኛ፣ እንደዛ እያለ 80 አይነት ስም ተሰጠን። እሱ ስም ማን የሰጠን? ለምንድን ነው የተሰጠን? ሃይማኖታዊ ነው እንዴ? ታዲያ ለምንድን ነው የምንጋደልለት? ልንጋደል የሚገባው ሃይማኖታዊ ለሆነ ነገር ነው፣ ከእምነት ጋር ለሚያያዝ ነገር ነው እንጂ ተራ ግለሰብ ተነስቶ አማራን አለ አዎ ይበል። ምንድን ነው አንተነትህን ከሰው ወደ ሰይጣን የሚቀይር? ኦሮሞ ነህ አለ ይበል። መለያ አለህ እንጂ እኮ አንተ ፈልገህ ነው እንዲሆንከው፣ መርጠህ ነው ኦሮሞ የሆንከው፣ መርጠህ ነው አማራ የሆንከው። እኛ እኮ አሁን ኩፍስ የምንለው የምንጋደልለት ይሄ ሰዎች የሰጡን ነገር በዛው ሃይማኖታዊ ላልሆነ ሰዋዊ። እኔ እኮ 100 ስም ስለወጣልኝ 100 ሰው ሆናለሁ ማለት አይደለም። 100 አይነት ጸባይ ይኖረኛል ማለት አይደለም። በቃ እኔ ነኝ ስትሰራ፣ አንተም አንተ ነህ ስትሰራ። ፈጣሪ የሰጠህ አንተነት እያለ ሰዎች የሰጡን ትንሿን አንተነትህን ይዘህ አጎላት። ፈጣሪ ከሰጠህ በላይ ያገኘንካት እሱ ነው እያባላን ያለው። ለዛም ነው ልጆቻችን ላይ እንዳንሰራ የተሰበከው ስለ ዘር ነው። 30 ዓመት ሙሉ አንድ ትውልድ በል እዛ ጋ እንትን ነህ እዚህ ጋ እንትን ነህ። ምን ሆነ? እኛ እምነታችንን ተውንና ሰለጠንን ብለን አሰብን። በቃ ምርጫ ስለመጣ ሰለጠንን፣ የሆነ እንትን ስለመጣ ሰለጠንን። ስልጣኔ ሁሉ እኛን ይዞ ገደል የሚገባ ከሆነ አያስፈልገንም ማለት ነው እኮ ለኛ ስልጣኔ። እያንዳንዱን ስልጣኔ እንዴት ልጠቀምበት? ይኸውልህ አንዳንዴ ዘመናዊነት ሲባል ልጅን በመግደል አይደል። ዘመናዊነትን አይማሩ ማለት አይደለም። ዘመናዊ አይሁኑ ማለት አይደለም። ምንም ችግር የለም። ጥበብ የማን ነው? የእግዚአብሔር ነው። ግን ጥበብን ግን ስናስተምራቸው የመጀመሪያው ጥበብ ምንድነው? እግዚአብሔርን መፍራት ነው። ፈሪሃ እግዚአብሔር ምንድነው? ፈሪሃ እግዚአብሔር ያለው ልጅ እናት አባቱን ያከብራል፣ ሌላውንም ያከብራል፣ ቤተክርስቲያንን ያከብራል፣ ሀገርን ያከብራል። ክፉ ነገር የሆነ ነገር ምን ይላል? ይጸየፋል ማለት ስንችል እንዴት ልጫረስበት ሆነኝ። አንድን ፊልም ስናይ ደራሲው እንዴት ሰራው ሳይሆን መጥፎ ነገሩን ብቻ ለምን መልካሙ ነገር አይታየንም? መልካሙ ነገር ቢታየን ከስልጣኔው ጋር አብረን ልጆቻችንን ማሳደግ እንችላለን። ግን እኛ መጥፎ ነገሩን ስለምናይ ልጆቻችንን የምናሳድገው ጠላትነትን እያላበስን፣ እከሌ ብሔር እንደዚህ ጎድቶናል፣ እከሌ ብሔር እንደዚህ አድርጎናል፣ አይ ከነከሌ ጋቷል እነሱ እንትን ናቸው። እምነታችንን ሁሉ ከጭንቅላታችን ውስጥ አወጡት። ለዛም ነው እንደፈለጉ አሁን የሃይማኖት ተቋማትን እየገቡ የሚያተራምሱ። ምክንያቱም እኛን አስወጥተውናል ከዛ ከሃይማኖት ተቋም። በቀላሉ ማየት እንችላለን። አሁን የትኛው ወጣት ነው ስለ ሀገሩ ታሪክ ማነግሮት? በዚህ 30 ዓመት ውስጥ የነበሩትን የተቀያየሩትን መንግስታት እንኳን ስማቸውን ንገረኝ ብትለው የሚያውቅ ይኸው እያየን ነው በየሚዲያው። ማን ነበረው? ይህን እንኳን የሚያውቅ። እኛ ሌላ ቦታ ነው ያለነው ማለት እንደ ስልጣኔ ቆጠር ነውና ልጆቻችንን ለቀቅናቸው። እንዴት ነው ልጅ የሚያድገው? ልጅ ስለበላን የሚያድገው? ልጅ ስለጠጣን የሚያድገው? እዛ ነው ያልተነበቡት ገጾች ማለት ያላየናቸው ልጆች ማለት ነው። ያላየናቸው ነገር ግን ያለፈን የምናይበት ወቅት ያለፈን፣ ሁሉም ወቅት አለ። ከተንጋደዱ ከተጣመሙ በኋላ አየናቸው። እንዴት አድርገን ናቅናቸው? አየህ፣ ይሄ ነው አላነበብናቸው። እርዳታ ሲፈልጉ ከጎናቸው አልነበርንም። ልጆች ብዙ ነገር ለማወቅ ይጠይቃሉ። የትኛው አባት ነው ለልጆቹ መልስን የሰጠው? ይሄ ማለትማ ይሄ ነው፣ ይሄ እኮ እንዲህ ነው የሚሄደው፣ ሰዎች እንዲህ ያሉህ ዝም ብለው ነው፣ አንተን ከመስመር ሊያስወጡ ነው ብለህ ለልጆች መልስ ሰጥተሃል? ነገ ጠዋት ተመልሰው እራሳቸው ይጠይቋል።
ነገ ጠዋት። ምክንያቱም የሆነ ቀን ራሳቸውን ማግኘታቸው አይቀርም፣ ወደ ራሳቸው መመለሳቸው አይቀርም፣ ወደ ህሊናቸው። ያኔ ማን ነው ተጠያቂ? ስንቷ እናት ነች በአንተ ስተት ያለቀሰችው? ስንቱ አባት ነው ያለቀሰው በጉልበቱ ተንበርክኮ? እናውቃለን። በእርግጥ ሙሉ ለሙሉ አይደለም ልጆቻችን የተበላሹ። በጣም ጀግና የሆኑ መልካም የሆኑ ዘር ላይ ሳይጣበቁ ፈጣሪን አምነው እንደ ፈጣሪ ትእዛዝ ልጆቻቸውን ያሳደጉ በጣም መልካም እናትና አባት። እግዚአብሔር ቢፈቅድልን ወደፊት እሱን በመሸለም እንጀምራለን። በየጓዳው እየገባን እነኛን ጀግና መልካም አርአያ የሚሆኑ አባትና እናቶች እንሸልማለን። ለምን? መልካም ልጆች መልካም ዜጋ ስለሰጡ፣ ለሀገር መልካም ፍሬ ስላበረከቱ እነሱ የሚሸለሙበት ጊዜ ይመጣል። ምክንያቱም እንደዚህ አይነት ቤተሰቦች ብርቅ እየሆኑ ነው፣ እየጠፉ ነው ማለት ነው። ልጆቻችን አልቀጣንም ማለት ነው። ያልተቀጣ ልጅ መጽሐፍ ቅዱስ እንደሚነግረን ለእናቱ ምንድን ነው ይላል? ሐዘን ነው ይላል። ጥሩ የማያደርግ ልጅ ለእናቱ ምንድን ነው? ሐዘን ነው። በቃ ሁልጊዜ ለእናቱ በቃ ሁልጊዜ ጭንቀት ነው። አትደሰትም፣ አትደሰትም በሚሰራው ስራ። ሃይማኖታችን ልጆችን ቀጥተህ አሳድግ፣ መንገድ ምራቸው የሚል ከሆነ እኛ መርተናል፣ መንገድ አሳይተናል፣ ሌላው ቀርቶ ለችግራቸው ደርሰናል። እዛም ልጆች ላይ ስንሰራ ሀገር ላይ መስራት ማለት ምን አይነት ልጆች ነው ለሀገር እያበረከትን? አባት ሌሊት ተነስቶ ይወጣል፣ እናትም የቻለች ሰው ሌሊት ተነስታ ለሰራተኛ ልጇን ትታ ትወጣለች። ምን አይነት ነገር ነው ከዛች ከሰራተኛ ልጆቼ እየተማሩ ያሉት የሚለውን የሚጠይቅ ጥቂት አባት ነው፣ ጥቂት እናቶች ናቸው። የልጆቹን አለማልቀስ ብቻ ነው። እኛ ብር ብር ስንል ልጆቻችን ብር ብለው ጠፋ። እኛ ሌላ ስንሰራ ልጆቻችን እያፈረስን እንደሆነ አልገባም። የኔ ልጆች አንጻ ለማሳደግ እኮ ያቺ ሰራተኛ በምን አይነት ስነ ምግባር ነው ያደገች? ምን አይነት ስነ ምግባር ነው ያላት? ያን አይተናል? አላየንም። ስናዛት እሺ ስላለች ብቻ በቃ እንደዛው አንገት ነው። በዛም ነው ብዙ እናትና አባቶች ሰው ፊት ቀና ብለው መሄድ ያቃታቸው እዛ ጋር ያልሰሩት ስራ ስላለ፣ ልጃቸው ስለሚሰርቅ፣ ልጃቸው ማጅራት ስለሚመታ፣ ሰው ፊት ስለሚያዋርዳቸው ሰው ፊት ቀና ብለው አልሰሩማ። ሲሳደብ እሰይ ልጅ ያደገ እንደዚህ በላቸው እንደዛ በላቸው እያልን አሳደግ። መጨረሻው ምን ሆነ? አሁን የምናየው እኛ ሰልጥነናል ብለን ስናስብ ምን ሆነ? ምን አይነት ልጆች አፈራን? የሃይማኖት ተቋም የሚያቃጥሉ፣ አረጋውያንን የማያከብሩ፣ ቀና ብለን እንዳንሄድ የሚያደርጉ ልጆች አፈራን። ከኛ ይልቅ አሁን ልጆቻችን እኮ ለፖለቲከኞቹ ነው እየታዘዙ ያለ። ባዶ አድርገን የሰጠናቸው እነሱ ሞሏቸው የዘር ፖለቲካ። ስለዚህ ምንም ለማያገኙት ፖለቲካ እዛ ጋር ህይወታቸውን ያጣሉ፣ የሰውም ህይወት ይቀጥፋሉ። እንደዚህ አይነት ልጆች ነው ወይ ማፍራት ያለብን?